አቤል ግን ምን አስበክ ነው ማለት ነው? አቡሽን ጠርተክ ሩታ የምታደርገው ነገር ምንድን ነው? ከጀርባዋ ምንድን ነው ያለው? እኔ ወንድሜ እንዲጎዳ አልፈልግም የምትለው ማለት ነው። ምንም ቢሆን እኮ አቡሽ ለሩታ ወንድሟ ነው። እህቱን ለክፉ ነገር አሳልፎ አይሰጥም። አንተ ደግሞ የምን ምቀኝነት ነው? እውነቴን ነው። በአብርሽ ትዳር ትቀናባቸዋለክ በሩታና በአብርሽ ማለት ነው እንጂ ይሄን ያህል ሄርሜላ አብርሽን አላገባችሁም። አዎ አብርሽ በተከፋ ሰዓት ከጎኑ እንደነበረች እንዳጽናናችሁ እናውቃለን። ሆኖም ሩታ ለምን ወደ ትዳሯ ተመለሰች? ጭራሽ በጓደኛክ ትዳር ልትደሰት ይገባል እንጂ ትዳራቸው ስለተስተካከለ ልትደሰት ይገባል እንጂ የሆነ ነገር ታለ ሁላችሁንም እጨርሳችኋለሁ ብለክ ዛቻክ በጣም ነው የሚገርመው። በቃ አንተም ሆንክ ብሩክም ሆነ ሄርሜላ ከአብርሽና ከሩታ ህይወት ውጡ። ምንድን ነው ይሄን ያህል? ኧረ 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 አቤልማ አበዛ ከእውነት። ፊትክ ላይ ራሱ የሆነ የሚጨስ ነገር ማለት ነው፣ የሚጨስ ነገር ነው የሚታየው። የቅናት መንፈስ የተመታ ይሁን። አቤል ግን ስነ ስርዓት ልትይዝ ይገባል ማለት ነው። በእውነት እንዴ ያላበዛከውም እንዴ? ምን ነው ይሄን ያህል? እኔ ብቻ ነኝ ተቆርቋሪ ለአብርሽ አልክሳ። ጋሽዬም ገቡበት፣ የሩታም ወንድም ገባበት፣ የሩታ እህትም የአብርሽ እህቶችም ገቡበት። በቃ ልጅቷ ውሳኔ መጀመሪያ ወስና አብርሽ ከጥፋቱ እንዲስተካከል፣ አንደኛ እንዲደነግጥ ወይም ደግሞ ሁለተኛ ይሄን ነገር እንዳያደርገው ሩታ አድርገዋለች። አዎ አሳስረው ነበረ። ኦኬ የልጁ አባት ነው ታሳስረው። አንተ ምን ቤት ነክ? ትዳራቸው ስለተስተካከለ ልትደሰት ይገባል እንጂ ይሄን ያህል ርቀት መንገድ ሄደክ እንዴት ሩታ ወደ አብርሽ ተመለሰች ብለክ አቡሽን ልጠይቀው አይገባም። ይሄ ልክ የሆነ ቅናት ንቀትን ነው ማለት ነው የሚያሳየው። የአብርሽንና የሩታን ትዳር አትፈልገውም ማለት ነው። ከመጀመሪያም እያስመሰልክ ነበረ። ጓደኛዬ፣ አይዞክ ወንድሜ፣ አለሁልክ መከታዬ የምትለው ለካ ያኔ ከሩታ ጋራ ወዳጅ መስለክ ስትሄድ የነበረው ኢንፎርሜሽን እየለቃቀምክ ሄርሜላ ለመስጠት ነው ማለት ነው። በቃ ውጡ ከሰው ህይወት። እንዴ ሄርሜላ ገና ላጤ ነች፣ ሄዳ ትፈልግ ቢጤዋም ማለት ነው። ኧረ በጣም አበዛችሁት አሁንስ። ሰላም ውድ ተመልካቾቼ እንዴት አላችሁ? ሰላም ናችሁ? ለቤት ናችሁ? ሰብስክራይብ ላይክ አድርጉ። ቪዲዮን ስትጀምሩ ለነባሮች መታችሁ ስለምታበረታቱኝ ከልብ አመሰግናለሁ። ፈጣሪ አምላክ ያክብርልኝ። ወጥቶ ከመቅረት ከድንገተኛ ሞት ካስመሳይ ሰዎች ይሰውረን ይሰውራችሁ እላለሁኝ። ሀገራችን ኢትዮጵያን ሰላሟን ያብዛልን። አቡሽና አቤላ ያደረጉትን ንግግር መቼም አይታችሁታል ማለት ነው። በጣም ነው የገረመኝ የአቤል ንግግር ማለት ነው። የሩታንና የአብርሽን ትዳር በፍጹም አይፈልገውም እንደሚያሳየው አክት ማለት ነው። ለምን ሩታ ወደ አብርሽ ተመለሰች? ውሳኔ ውስጥ እንዴት ልትወስን ቻለች ብለክ አቡሽን መጠየቅ እኔ እንጃ። የሆነ ንቀት ለእነ አቡሽም ሆነ ለሩታም ያለክ ንቀት ነው የሚያሳየው ማለት ነው። ከዚህ ቀደም እንግዲህ ለሩታ ወዳጇ ወንድሟ ስትከፋ አይዞሽ እኔ ያለው ከጎንሽ ነገሮች ይስተካከላሉ ብለክ እንደውም ስታጽናናት የነበረው ሩታን አንተ ነበርክ። ነካ ያኔ ኢንፎርሜሽን እየለቃቀምክ ሄርሜላን ወደ አብርሽ ለማምጣት መንገዱን እያመቻቸክ ነበረ ማለት ነው። መልካም የሆኑትን ነገሮች ከሩታ እየወሰክ መልካም እንዳልሆኑ አብርሽን እንድታጽናና ሆን ብለክ ያመጣከው አንተው ነክ። ያ ብሩክ የሚባለውም አለ። ከብሩክ ግን ያንተ ይበሳል። እንደው ብሩክ ይሻላል ካንተ ማለት ነው። እና ምን አስበክ ነው? አቡሽ ምንስ ቢሆን ሩታ እኮ እህቱ ናት። ለእሷ ብለው ብዙ ነገሮችን ግብግብ ከአብርሽ ጋር ፈጥረዋል። አይ አብርሽን ልትጎዳው ነው ብሎ የሚነግርክ ይመስልካል? አንተ ስታስበው ማንም ቢሆን የራሱን ሰው አሳልፎ አይሰጥም። ስጋውን ማለት ነው አሳልፎ አይሰጥም። አንተ አሁን ለሄርሜላ እየተቆረቆርክ እንዳለው አቡሽም ለሩታ ይቆረቆራል።
ምን አገባክ? የፈለገ ሰው መሀላቸው ይግባ። አሁ ጋሽዬም ገብተው ነበረ። ሩታ አስብበታለሁ አለች እንጂ እኮ አብርሽን አልፈልገውም ብላ ለጋሽዬ አላወራችም። ቪዲዮ ላይም ከሆነ አንተ ምን ቤት ነክ? ውጣ በቃ ከመሀላቸው ማለት ነው። አንተም ሄርሜላም ውጡ፣ የራሳችሁን ህይወት ኑሩ። በቃ ሁለቱ ደስተኛ ሆነው ልጃቸውን ያሳድጉበት። አቤል ግን ምን አይነት የቅናት መንፈስ ነው ያለበት? በፊትም ራሱ እንግዲህ ወዳጅ መስለክ ነካ ከሩታ ብዙ ነገር እየወሰክ ለአብርሽ ከአብርሽ ለሩታ የምታመላልሰው አንተ እንደሆን ካሁን ደርሰንበታል። ሌላ ጠላትማ የላቸውም። ይሄ ደግሞ በጣም ነው የሚደብረው። ሼም ነው። አዎ ሼም ነው። እንግዲህ ኤፍሬምም ማናት ሄርሜላን አስጠንቅቋታል እንድትርቅ። ነገሮች እየተስተካከሉ ስለሆነ አብርሽና ሩታ ራሳቸውን እንዲያዳምጡ እንዳደርስባቸው አስጠንቅቋታል ማለት ነው። ያንተ ደግሞ በጣም የሚገርም ነው። ሩታ ምን አስባ ነው? የሆነ ተንኮል ካለ እንድትነግረኝ ይፈልጋለሁ። ምንስ ቢያስብ እንዴት አሳልፎ ይሰጣታል ብለህ ካስበካል? አቤል ግን አንዳንዴ ሞኝ ነው እንዴ! እንዲህ ስታየው እኮ ብልጥና በቃ የሆነ ለሰው ሀሳቢ ነው የምትመስለው፣ ግን የሆነ ሸረኛ ተንኮለኛ በቃ የማይታወቅበት ማለት ነው። ታውቃላችሁ? የማይታወቅበት በፊት ልክ የሩታ ወዳጅ ለሩታ አሳቢ ሩታን በቃ እሱ እንደሚያዝናና ሆኖ ነበረ ሲጎዳት የነበረው ማለት ነው። እና በጣም ነው የምትገርመው። አሁን ሁለቱ ህይወታቸውን ይቀጥሉበት፣ እናንተ ደግሞ ከመሀል ውጡ። በቃ አሁን እነሱ እኮ ስለታረቁ አቤል ደስተኛ አይደለም። በጣም ደስተኛ አይደለክም። ደስ አላለክም። ደስ ሊልክ ነው የሚገባው። ሩታ በመታረቋ ወደ አብርሽ በመመለሷ እኔ አብርሽ እንዲጎዳ አልፈልግም። ወንድሜም ወዳጄም ጓደኛዬም ሌለ እንዴ! ጓደኝነት እንደዚህ እኮ አይደለም። የእሱ ደስታ ያስደስትካል፣ የእሱ መከፋት ደግሞ ያስከፋካል ማለት ነው። አንተ እኮ ሁለቱም ጋር የለክም። በጣም ደስ እንደው ደስ ሩታን እንዳትጎዳት። እንዴት ተመለሰች? ያለፈው ማለት ነው። እንግዲህ ሩታ አብርሽን ከሀገር ከኢትዮጵያ ይዛ ሪላክስ ለማድረግ ለመውጣት እንግዲህ የምትቃጠሉ እውነቴን ነው። ሩታ ለአብርሽ አትሆንም፣ ለአብርሽ አትገባውም ስትሉ የነበራችሁ እንግዲህ ምን ትሉ ይሆን? እውነቴን እኮ ነው። ምን ትተነፍሱ ይሆን? አብርሽ ፈቃደኛ ሆነ። የልጁ እናት ናት ማለት አይችልም። ባይፈልጋት ኖሮ መጀመሪያ እንደጠየቀችው ወረቀቱን ይፈርም ነበር። ትዳሩ እሱ ይፈልገዋል። አይታችኋል? ትዳሩ እሱ ይፈልገዋል። ሩታም በቃ ወሰነች። አብርሽ ትዳሩን ከፈለገው እኔ መግፋት የለብኝም ባሌ የኔ አባት ትላለች። እነማ ትበለው? ባሏ እኮ ነው እንጂ የልጅ አባት ነው። ማንም ተነስቶ የኔ አባት የኔ ባል የሌለ እንደ ከሜዳ ተነስቶ ይሄው ሄርሜላ እያለች አይደል እንዴ የኔ ፍቅር ፍቅር እየሰጠሁት እየተንከባከብኩት ነው እያለች እንግዲህ ሩታ የናቀችውን እኔ ደግሞ ከፍ አድርጌ ከመሬት አንስቼ በፍቅር ይዤዋለሁ ብላለች። ሩታ ፍቅር አላቅ ብላ ነው እንዴ ታዲያ ልጅ ወለደችለት? መቼም ዝም ብሎ እኮ ነው። ኧረ ተው እንተሳሰብ። ስለዚህ አቤል ብሩክ ከሄርሜላ ጎንም ሆናችሁ ሄርሜላ ጀግና ነሽ እናስብ የነበራችሁ ምን ይውጣችሁ? እውነቴን እኮ ነው። አቡሽም አለ በቃ ታረጉ። መጀመሪያም የሚያደርገው
ጥላቻ የለንም ወንድማችን ነው ብለዋል። ይኸው ሩታን ብላለች። እንግዲህ የሩታ ማዘርም ተናግረዋል። ከዚህ ፈጣሪ ያሰረው ማንም ሊፈታው ማንም ጣልቃ ሊገባ ማለት ነው። ፈጣሪ ካልሆነ በስተቀር ገብቷቸዋል። እግዚአብሔር ያሰራውን ሰው ሊለያየው። ስለዚህ